እሱ ግን እንዲያጠፋ ተፈቅዶለታል። እያበላሸ እንዲቆይ የሰው ሚስት እንዲደፍር ምን እንዲል በቃ መብት ተሰጥቶታል። ክፍት ነው የተለቀቀው የሱ ድንበር። ግን የሴቷ እንድትጠብቅ ለሷ ተጨማሪ አሳይመንት ልጆቿንም እንድታሳድግ ያንን ንብረትም እንድትጠብቅ ምን እንድትል በቃ መከራ ሁሉ እሷ ላይ ነው የተጫነው። እነሱ ጦርነት ላይ ሲሆን እኔ እንግዲህ የተረዳሁት እንደዛ ነው። እሱ ግን እንዲያጠፋ ተፈቅዶለታል። እያበላሸ እንዲቆይ የሰው ሚስት እንዲደፍር ምን እንዲል በቃ መብት ተሰጥቶታል። ክፍት ነው የተለቀቀው የሱ ድንበር። ግን የሴቷ እንድትጠብቅ ለሷ ተጨማሪ አሳይመንት ልጆቿንም እንድታሳድግ ያንን ንብረትም እንድትጠብቅ ምን እንድትል በቃ መከራ ሁሉ እሷ ላይ ነው የተጫነው። እነሱ ጦርነት ላይ ሲሆን እኔ እንግዲህ የተረዳሁት እንደዛ ነው። እሱ ግን እንዲያጠፋ ተፈቅዶለታል። እያበላሸ እንዲቆይ የሰው ሚስት እንዲደፍር ምን እንዲል በቃ መብት ተሰጥቶታል። ክፍት ነው የተለቀቀው የሱ ድንበር። ግን የሴቷ እንድትጠብቅ ለሷ ተጨማሪ አሳይመንት ልጆቿንም እንድታሳድግ ያንን ንብረትም እንድትጠብቅ ምን እንድትል በቃ መከራ ሁሉ እሷ ላይ ነው የተጫነው። እነሱ ጦርነት ላይ ሲሆን እኔ እንግዲህ የተረዳሁት እንደዛ ነው። እሱ ግን እንዲያጠፋ ተፈቅዶለታል። እያበላሸ እንዲቆይ የሰው ሚስት እንዲደፍር ምን እንዲል በቃ መብት ተሰጥቶታል። ክፍት ነው የተለቀቀው የሱ ድንበር። ግን የሴቷ እንድትጠብቅ ለሷ ተጨማሪ አሳይመንት ልጆቿንም እንድታሳድግ ያንን ንብረትም እንድትጠብቅ ምን እንድትል በቃ መከራ ሁሉ እሷ ላይ ነው የተጫነው። እነሱ ጦርነት ላይ ሲሆን እኔ እንግዲህ የተረዳሁት እንደዛ ነው። እሱ ግን እንዲያጠፋ ተፈቅዶለታል። እያበላሸ እንዲቆይ የሰው ሚስት እንዲደፍር ምን እንዲል በቃ መብት ተሰጥቶታል። ክፍት ነው የተለቀቀው የሱ ድንበር። ግን የሴቷ እንድትጠብቅ ለሷ ተጨማሪ አሳይመንት ልጆቿንም እንድታሳድግ ያንን ንብረትም እንድትጠብቅ ምን እንድትል በቃ መከራ ሁሉ እሷ ላይ ነው የተጫነው። እነሱ ጦርነት ላይ ሲሆን እኔ እንግዲህ የተረዳሁት እንደዛ ነው።